الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. قال علامة محمد بن عبد الوهاب رحمه الله تعالى: بسم الله الرحمن الرحيم. اعلم أن نواقض الإسلام 10 نواقض. الأول الشرك في عبادة الله وحده لا شريك له. قال الله تعالى: إن الله لا يغفر ويشرك به ويغفر ما دون ذلك لمن يشاء. وقال سبحانه: إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. ومنه الذبح لغير الله كمن يذبح للجن أو للقبر. الثاني من جعل بينه وبين الله وصايد يدعوهم ويسألهم الشفاعة ويتوكل عليهم كثر إجمعان. يلالو الشيخيو مرحبا. مصنف يلالو شيخ الإسلام مالتنا محمد بن عبد الوهاب رحمه الله تعالى. بسم الله الرحمن الرحيم. بالله سبحانه وتعالى سم أزايننا እጅግ አዛኝና ርህሩህ በሆነው በእርሱ ስም እጀምራለሁ ይላሉ። ይህ بسم الله الرحمن الرحيم የሚባለው ሱና ነው ብለን ምን ብለናል? አሳልፈናል። ሱነትም ማዛ ቀውልያ ነው ፊዕልያ ነው። ይሄን አሳልፈናል። ባረከላሁ ፊኩም። ነብያችን አለይሂ ሰላቱ ወሰላም ሱነት ማዛ ይባላል? ቀውልያ ይባላል። የንግግር የሆነ ሱና ማለት ነው። ነብያችን አለይሂ ሰላቱ ወሰላም كما ثبت في صحيح البخاري በሌሎችም እንደዛው እንደጸደቀው እንደተረጋገጠው ነብያችን አለይሂ ሰላቱ ሰላም ደብዳቤ ሲልኩ ለካሃዲም ቢሆን ለሱሐቦቻቸው ቢስሚላሂር ረህማኒር ረሂም ይጽፋሉ። ያንን ኢክቲዳእ በማድረግ ሸኺየው እዝጋ ጽፈዋል ማለት ነው። طيب ሌላው በቢስሚላሂር ረህማኒር ረሂም ያልተጀመረ ነገር አቅጧዕ ነው አጅዘም ነው የሚል ሐዲሶች አሉ። እነዛ ሰነዳቸው ችግር አለባቸውና እነዛ ضعيفዎች ናቸው። ሱሂሁ የሰሒህ ቡኻሪ እና ሌላዎቹ ሐዲሶች ላይ ያለው ነው እንጂ አለበለዛ አልቢስሚላህ ተጀመረ ነገር በረካው የተቋረጠ ነው የሚሉት አቅጧዕ አጅዘም የሚሉት ሐዲሶች እነዛ ዘገባቸው ደካማ ናቸው፣ ضعيفዎች ናቸው። መርሐባ ሸኺየም ይላሉ ኢዕላም ይላሉ ኦቅ ይላሉ أن نواقض الإسلام እስልምናን የሚያፈርሱ ነገራቶች አሉ። أن نواقض الإسلام እስልምናን የሚያፈርሱ ነገራቶች 10 ነዋቂድ አሉ። 10 ናቸው አሉ። ነዋቂድ ማለት እኮ አፈራሾች ማለት ነው። እስልምናን የሚያፈርስ ስንት ነው? 10 አሉ ሸኺየው። ይሄ 10 ብለው መናገራቸው ባረከላሁ ፊኩም ከዚህ በላይ እስልምናን የሚያንድ እስልምናን የሚያፈርስ የለም ማለትም ወይንም መገደብን አያመላክትም አይጠቁምም ማለት ነው። እሺ እንግዲህ እሳቸው እዚህ ጋር 10 ብለው ነው ሸኺየው የጠቆሙት 10 ብለው ነው የጠቆሙት እዚህ ጋር። ስለዚህ ከ10 በላይ እስልምናን የሚያፈርስ ነገር አለ። በጣም ብዛት አለው። በጣም ብዛት አለው። ዑለማዎቹ 47 46 ይቆጥራሉ። ይሄንን ሸኺየው ወይንም ሙሐመድ ኢብኑ አብዱል ወሃብ 10 አፈራሾች ብለው እዚህ ጋር የዘገቡት በዑለማዎች መካከል ምንም ኺላፍ የሌለበትና ምንም ጭቅጭቅ የሌለበት ኢጅማዕ የሆነ መስአላ ስለሆነ በዛ ነው 10 ነዋቂድ ብለው ያሉ ወትላላችሁ። ተግባባን? ከዚህ በላይ አለ። እነዚህ ገደብ የተገደበ አይደለም 10 እንጂ ከ10 በላይ እስልምናን የሚያፈርስ የለም ብላችሁ እንዲያትሩ። ይሄ በዑለማዎች መካከል ምንም ኺላፍ ምንም ጭቅጭቅ የሌለበት ስለሆነ ነው እሳቸው 10 ነዋቂድ 10 አፈራሾች ብለው የተናገሩት በሉልኝ። መርሐባ አላወሉ የመጀመሪያው አሉ አሽርኩ ማጋራት ነው አሉ። ቃል በቃል ተተረጉማለሁ ተባብለናል። አሽርኩ ማጋራት ነው في عبادة الله الله سبحانه وتعالى በማምለክ ማጋራት ነው። አላህን የሚያመልካል ሌላንም ያመልካል። አሽርኩ ማጋራት ነው في عبادة الله በአላህ አምልኮ ላይ ወህደሁ ብቸኛ ሆነ ጌታችንን አላህ Subhanahu Wa Ta'ala እሱን ሲያመልክ ሌላ ማቀላቀል ይሄ ነው ሽርክ የሚባለው አሉ። ላ ሸሪከ ለሁ ለአላህ Subhanahu Wa Ta'ala ምን የለውም አጋር የለውም ሽርካ የለውም ጓደኛ የለውም። ቃለ ተዓላ ከፍ ያለው ጌታችን የላቀው ጌታችን አላህ Subhanahu Wa Ta'ala ተዓላ የሚለው ተቀደሰ عن الولد والوالد ተግባባን። ከልጅም
ከወላጅም ነፃ መሆንንና እንደገና ደግሞ ከዓርሽ በላይ መሆንን የሚያመላክት የአረበኛ ቃል ነው ተዓላ የሚለው። ዓላ የሚለው ከላይ ብቻ የሚለውን ነው የሚጠቁመው። ተዓላ የሚለው ግን አላህ ስብሓነሁ ወተዓላ ልጅም ወላጅም የሌለውና ከዓርሽ በላይ መሆኑን የሚያመላክት የሆነ የአረበኛ ቃል ነው። ተግባባን? ዓላና ተዓላ በመካከላቸው ልዩነት ምንድነው ተተባለ በዚህ መልኩ መልሱ። ስለዚህ ተዓላ ከሚለው ተዓላ የሚለው ይበልጣል በሉ። መርሐባ። አላህ ስብሓነሁ ወተዓላ የተከበረው ጌታችን አላህ ምን አለ? ኢነላህ አላህ ላ የግፊሩ አይምርም ይቅር አይልም። ምን ያደረገን? አዩሽረከ ቢሂ በሱ ያጋራል። ወየግፊሩ አላህ ስብሓነሁ ወተዓላ ይምራል ይቅር ይላል። ማዱነ ያነሰን ዛሊከ ከዚህ ማዕና ማዱነ ሽርክ ማለት ነው። ተሽርክ ያነሰን ይምራል ማለት ነው አላሁ ስብሓነሁ ወተዓላ። ለማን? ሊመን የሻኡ ለፈለገው አካል። ምሳሌ ዝሙት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ሪባ ሊሆን ይችላል፣ ስርቆት ሊሆን ይችላል። ከሽርክ በታች የሆነ ነገር ሊመን የሻ አላህ ስብሓነሁ ወተዓላ ለፈለገው አካል ይቅር ይላል። طيب وقال تعالى إنه ولا إنه سو ما يشرك بالله نقول مثلا من يشرك بالله بالله يقر أكال من يشرك بالله بالله يقر أكال فقد برقتم حرم الله إرم أرقوال عليه بسورة من الجنة جنة إرم أرقوبة الله سبحانه وتعالى إن جاي قبا ما تكونوا ومأواه مالت متأجاو مالت مأوا مالت متأجا مالت ومأواه متأجاو منورياو مزوترياو النار أساتنا ويلال الله سبحانه وتعالى وما للظالمين نفساتشو لبدلوت لك حريانوش لاسمسايوش يلاتشوم من أنصار رديات يلاتشوم ترديات من نقر إلا مالت أنصار مالت رديات مالتنا بمعنى كقطعات نزع የሚያወጣቸው የለም። طيب ومنه كالصنوار الذبح مارد لمن لغير الله كالله سبحانه وتعالى وجل الله قال لنبيهم يبل لأبو بكر يبل لعمر بن عثمان يبل لعلي يبل ليلون صحابه يبل لإمام أحمد لإمام الشافعي لإمام مالك ليلوچم بيهونه ومنه كالصنو الذبح مار لغير الله كالله سبحانه وتعالى الله أكل كمن مثالي سيناقر الشيخ يوم نارو كما يذبح ياردي مثلالو لما للجني لجني ياردي مثل أو للقبر وينم لقبر ياردي مثل تملكتوت እንግዲህ ከስልምና የሚያወጣው ማለት ነው። መርሐባ الثاني ሁለተኛው ከስልምና የሚያወጣው ነገር ምንድነው? من جعل ያደረገ አካል በይነሁ በሱ መካከልና ወበይነ አላህ በአላህ መካከል ያደረገ ምን ያደረገ? ወሳኢጥ ያደረገ አለ። ወሳኢጥ ማለት በሱና በአላህ ስብሓነሁ ወተዓላ ወሳኢጥ የሚያዳርስ በመካከላቸው። እንግዲህ ይሄኛው እኔ ወንጀለኛ ነኝ ሸኾቹን እንግዲህ ለለመናቸውና ሸኾቹ አላህን እንትን ይሉኛል። እንግዲህ ዱዓ አድርጉልኝ አይደለም በህይወት ያለን ሰው ዱዓ አድርጉልኝ ማለት ይቻላል። ላኪን የሞተን ሰው ሄዶ እንደዛ አድርጉልኝ እንደዛ አድርጉልኝ እኔ ወንጀለኛ ስለሆንኩ ይላል። ይሄ ወሳኢጥ ነው የሚባለው። ثاني ሁለተኛ من جعل ያደረገ በይነሁ በስ መካከልና ወበይነ አላህ በአላህ መካከል ምን ወሳኢጥ አደረጋቸው የሚያዳርስ አዳራሽ አደረገ። የድዑሁ ሚጠራቸዋል ወይስአሉሙ ሸፋዓተ ምልጃንም ይጠይቃቸዋል ነው። ሸፋዓ ማለት ማማለድ ማለት ነው። ወየተወከሉ ዐለይሂም በእነሱ ላይ ይመካል። ኧረ አብዱልቃድር ጀይላን እያሉ ኑር ሁሴን እያሉ እነከሌ እያሉ እነከሌ ሸኾቻችን እያሉ ይመካሉ ማለት ነው። እንደነዚህ አይነት አካላቶች ከፈረ ኢጅማዓን ይህን የሚያደርግ የሆነ አካል ይህን የሚፈጽም የሆነ አካል ከፈረ ኢጅማዓን ከፈረ ማለት ክዷል ነው። ኢጅማዓን ማለት ያኒ በኢጅማዕ ሙስሊሚን ማለት ነው። በሙስሊሞች ኢጅማዕ አንድነት እንደዚህ አይነት ፍጻሜ የሚፈጽሙ የሆነ አካላቶች ካፊሮች ናቸው ወይንም ካፊር ነው ካፊር ናት ማለት ነው። طيب
ይህንን ካየን አሁን እዚህ ላይ ካየን ወደ ውስጥ ደግሞ ገባ እያል ሙከራ እናደርጋለን አላህ Subhanahu Wa Ta'ala በፈቀደው ልክ ማለት ነው طيب نواقض الإسلام 10 ናቸው مرحبا ማስረጃ ሲያመጡ ሸኺየው ቁርአኑን ان الله لا يغفر شرك به ويغفر ما دون ذلك لمن يشاء ومن يذبه لغير الله كما يذبح للجن او القبر በሌላ ቦታ ላይ ቂባ በሚልም አለ ቂባ እንደሆነ ያው ቀብር ማለት ነው ቂባ የሚባለው የቁባው ቀብሩ ላይ የሚሰራ ለዛ ያርድ ይመስል مرحبا ሽርክ የሚለውን የመጀመሪያስ እንየው ሽርክ የሚለው تعرف الشرك لغة እንየው ሽርክ የሚለው بكسر ماذا الشين شينوان كسرات تدرجون من نببه شي بلان وسكون الراء المهملة راون سكون على الشر نلوان طيب شرك ملو من دين تتبعله ضمنا خلطنا اقترانه ماك اف وينم ماك قلاق ال معناتنا تغبابات ይሄ ቋንቋዊ ትርጉም ነው እየተናገርኩ ያለሁት ማቀላቀል ወይንም ደግሞ መሰብ ጀምዕ ማድረግ اقتران ማድረግ ضم ማድረግ وهو شرك ديمو من دينه بارك الله فيكم ضد الفرد والوتر والوحدانية والتفرد والتوحيد يتوحيد تقراني يبتشينت تقراني ينطالا تقراني نو شرك የሚባል ማለት بارك الله فيكم ተግባባን طيب ሽርክ የሚባለው ነገር የብቸኝነት ተቃራኒ ነው ምን የሚባለው ማለት ነው ሽርክ የሚባል ማለት ነው ስለዚህ ይሄ ሽርክ የሚለውን በዚህ በተመሰለ መልኩ ካየነው ሌላው ሽርክ በራሱ ተዕዲያ ይሆናል ይረማመዳል ካንዱ ወደ አንዱ ይረማመዳል ማለት ነው እዛው ላይ የምናየው ነገር ባረከላሁ ፊኩም አሽርኩ ቢላህ እና ወሽርኩ መዐላህ በመካከላቸው ልዩነት አላቸው ብለው ዑለማዎች ይጠቁማሉ አሽርኩ ቢላህና አሽርኩ መዐላህ ተግባባን ቢና መዐ ማለት እኮ ነው አሽርኩ ቢላህ አሽርኩ መዐላህ በነዚህ መካከል ላይ የተወሰነ ልዩነት አለ ማለት ነው طيب አሽርኩ ቢላሂ ከሆነ ይቺ ቢ የምትለው ባይቱ الساقን ተጠቁመናለች እንደገና ደግሞ መዐ የሚለው ደግሞ መዕየነትን ሙሰሐባነትን አብሮነትን ይጠቁማል ማለት ነው ስለዚህ አሽርኩ ቢላህ ከሆነ ተዓልቅ የሚያደርገው ከአላህ Subhanahu Wa Ta'ala ቢዛቲላህ ነው ወከዛሊከ ሩብያ ሲፋትን ከዚህ ጋር ተያያዥነት ያለው ነው አሽርኩ ቢላህ የሚለው አላህ Subhanahu Wa Ta'ala በዛት ማጋራት በሩብያው ማጋራት በአስማኡ ሲፋት ማጋራት የሚለውን ይዛል ሽርኩ ቢላህ የሚለው አሽርኩ መዐላህ የሚለው ደግሞ አሽርኩ መዐላህ የሚለው ደግሞ ተዓልቅ የሚያደርገው በምንድነው በዐብድ እንደገና ደግሞ በኡልሁያ በዛ አይነት ነው ስለዚህ ወጀዐለ ኢላሃን መዕቡደን መዐላህ ማለት ነው ወጀዐለ ኢላሃን መዕቡደን መዐላህ ተግባባን ከአላህ Subhanahu Wa Ta'ala ውጭ ጋር ከአላህ Subhanahu Wa Ta'ala ጋር ሌላ የሚመለክ አምላክ አደረገ ማለት ነው طيب ሌላው ሽርክ ተዕዲያ ይሆናል በራሱ ካንዱ ወደ አንዱ ይተላለፋል ማለት ነው يتعدى الشرك بنفسه قال تعالى قرآن ማስረጃ መዘርዘር ወይንም ማንበብ እንችላለን እንደዚህ ማለት ነው አላህ በተከበረው ቃሉ እንዲህ ይላል إني كفرت بما أشركتموني من قبل ይላል እኔ ካሁን ቀደም ባጋራችሁኝ ካርኩኝ ይላል ማለት ነው ሸይጣን ነው የሚለው وإنني براء مما تشركون እናንተ የምታጋሩ ነገር እኔ አሁን በሪእ ነኝ አይሽሪኩነ ما لا يخلق شيئا إلى الله እንደው ምንም የማይፈጥሩት ምንም የማያስገኙት ነገር ያጋራሉ ነው ይላል አላህ Subhanahu Wa Ta'ala والله ربنا ما كنا ماذا مشركين طيب وكذلك بباء تأديه هونال يرام بريا ماتنا غير مشركين به وما يشرك بالله ايو بالله منه بربه مشركون منه ولا يشرك بعبادة ربه أحدا منه براسو تأديه هون وينم يمتلالاف على ماتنا طيب ይሄንን እንግዲህ በቋንቋ ደረጃ በተወሰነ መልኩ ሳይበዛ ታየነው አሽርክ ቢላህ አሽርክ مع الله የሚለውን በተወሰነ መልኩ አይተናል ስለዚህ አሽረከ مع الله አሽረከ ቢላህ አሽረከ بعبادة الله አሽረከ في عبادة الله بمعنى
أشرك مع الله أشرك بالله أشرك بعبادة الله أشرك في عبادة الله جعل شريك لله ينجريش الله سبحانه وتعالى وجعل من هذا الرجل مالتنا هم مثال لغة أو يلقى شالت بلغة درجة أشرك مع الله بتريد شلال أشرك بالله ما تشلال أشرك بعبادة الله ما تشلال أشرك في عبادة الله برو ما تشلال ها جعل شريكا لله ما تشلال